አሾ ታሞ ነበር። ግራግሩ ተሰበረ እቤትና 2014 ልክ ጳጉሜ መግቢያው ላይ በጣም በቃ አልቻለም መራመድ ያነክሳል። ከዛ በኋላ ጸለይኩለት 2 ቀን ጸለይኩና በሶስተኛው ቀን ጳጉሜ 3 ላይ ከዚህ የወሰድኩት ዘይት ነበር በዛ ጸለይኩለት። በኋላ ላይ የተሰበረው እግሩ እኔ በጣም ነው የገረመኝ ተጠገነ። ሊከብዳችሁ ይችላል ግን ኢየሱስ ጌታ ነው። ኢየሱስ ያድናል። እንዴት እግዚአብሔር ሰው ብቻ ነው የሚፈውሰው አይደለም። የሱን ፍጥረት ስለሆነ እኔ ቢሞት ይሻለኝ ነበር እያነከሰ የሱን ስቃይ ከማየት ብዬ ጌታ ሆይ በቃ ስል በእግዚአብሔር ሰው በጸለየበት ዘይት ይኸው ግራግሩ ተፈውሶ ዛሬ ይዤው መጣሁ። ጌታ ይባረክ። እግዚአብሔርን አመስግኑት። እስቲ ተራመድ። ፕሬዝ ጋድ ኢየሱስ ጌታ። ልቀቂ አይዞሽ እንዴ እግሩ ተፈውሶ ይል እንቀሳቀስ እንጂ ፕሬዝ ጋድ ጨብጨባ ሃሌሉያ